በኦርቶዶክስ ቤተክርስቲያን ሰለስቱ ደቂቅ ይባላሉ ሶስት ልጆች ወይም ሶስት ብላቴኖች ናቡከደነጾር ከእሳት የጣላቸው እነዚያ ሶስት ብላቴኖች ለጣዖት አልሰግድም ብለው ወደ እሳት በተጣሉ ጊዜ በእሳቱ ውስጥ አራተኛ ሰው ሲመላለስ ታይቷል አየሁ አለ ንጉሱ እንደውም ያማልክት ልጅ ይመስላል አለ አሁን እኔ እዚህ ዝርዝር ትንታኔ ድርሳን ላይ አልቆይም ሚካኤል ነው ብሎ ድርሳነ ሚካኤል እናገኛለን እነዚህ ሶስት ልጆች አራተኛ ሆኖ ያወጣቸው የታያቸው ከነሱ ጋር አብሮ የተመላለሰ የዘመረ ሚካኤል ነው ፈጥኖ ደራሹ ብሎ ድርሳነ ሚካኤል ላይ እናገኘዋለን ይሄንን የምናገኘው ደግሞ የታይሳስ ሚካኤል ነው ገጽ 114 እስከ 115 ሚካኤል ነው ያወጣቸው ይላል ድርሳነ ገብርኤል ደግሞ ሶስቱ ልጆች ከሳት ያወጣ ገብርኤል ስለመሆኑ ድርሳነ ገብርኤል ግንቦት ወር ገጽ 119 ላይ ዘግቦት ይገኛል ድርሳነ ራጉኤል ደግሞ ሶስቱ ልጆች ከሳት ያወጣ ራጉኤል እንደሆነ በግልጽ ያስቀምጣል እነዚህ ሶስት ልጆች ከሳት የገቡት አንዴ ብቻ ነው በትንቢተ ዳንኤል ውስጥ የምናገኘው እሳት ውስጥ አንድ ጊዜ ከገቡ አራተኛ ሆኖ ሲመላለስ የታየ ደግሞ አንድ መልአክ ብቻ ነው ታዲያ ድርሳነ ገብርኤል ላይ ካገኘን ሚካኤል ላይ ካገኘን ራጉኤል ላይ ካገኘን ምናልባት ድርሳነ ሩፋኤልም ስላላየን ይሆናል እንጂ ሩፋኤልም ሊኖር ይችላል ለዚህ ነው ሁሉም በየመቃብሩ ተኝቶ የሚካኤል ፍቅር አነደደኝ ይያለ የገብርኤል ፍቅር አነደደኝ ይያለ የየራሱን የሚጽፈውና ለሰሰት ተጋላጭ ናቸው ብሎ ሐመረ ተዋሂዶ ራሱ የማይብረቅ ምሳል መጽሔት እንዲህ አለው እንዲህ አይነቱን ክፍተትም ስላጁ ነው እነሱ ራሳቸው የትኛው መልአክ ነው እነዚህ ልጆች ከሳት ያወጣ የትኛው ድርሳነ ሚካኤል ነው መታረም ያለበት ድርሳነ ገብርኤል ነው ወይስ